ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከያው መንፈስ ቅዱስ ጸጋና ሰላም ይብዛላችሁ ክርስቲያኖች። እንዴት አላችሁ? አለሁኝ እግዚአብሔር ይመስገን። ሰሞኑን ሁለት ጉዳዮች አሉ። በእነዚህ ሁለት ጉዳዮች ላይ ሐሳብ መስጠት ፈልጋለሁ። የመጀመሪያው የአኬ ነው፣ ሁለተኛው ደግሞ የፎይ ነው። እንግዲህ አኬ ብዙዎቻችን እናውቀዋለን። በቲክቶክ በቴሌግራም መልእክቶችን ያስተላልፋል፣ መንፈሳዊ መልእክቶችን። በዛ ምክንያት ክርስቲያንን ከሚሉ ወገኖች ከጥያቄዎችም ያለፈ ክብርን ዝቅ የሚያደርግ ነገር ሲናገሩት ሰምተናል። በብዛት ደግሞ ዘመድኩንና በቅርብ ጊዜ ከእስልምና የመጣ አንድ ሰው ሲናገረው ሰምቻለሁ። ሁለቱም አንድ አይነት ሐሳብ አላቸው። ያኛው ይታወቃል፣ ዘመድኩን በደንብ ሃይማኖተኛ ነንም የሚሉትንም ዓለም ላይ ያሉትንም በመሳደብና በመናገር ይታወቃል። ይሄኛው ግን ገና የተጠመቀው የእምነት ጥምቀት አልደረቀም ገና እንደዚህ አይነት ነገር ሲናገር ማለት ነው። ከሌላ ቤተ እምነት ሰዎች ሲመጡ ስራቸው ሃይማኖት ላይ ምስክርነትና ምስክርነት ብቻ ነው። ገብቷቸው የመጣውን እውነት ለማያምኑ ሰዎች መመስከር ነው ስራቸው እንጂ ቤት ውስጥ ያሉትን ሰዎች እንዲወጉ የእግዚአብሔርም ቃል አይፈቅድላቸውም፣ አማኙም አይፈቅድላቸውም። ምክንያቱም ህይወት ገብቷቸው ከሆነ የመጣው ህይወት ለሌለው ሰው ህይወት መንገድ ኢየሱስ ክርስቶስ ነው ብሎ ምስክርነት መስጠት ነው እንጂ ጭራሽ መምህር ላይ ሐሳብ ይሰጣል ብዬ አላስብም። ትክክል ካልሆነ ቤተክርስቲያን ራሷ አባቶች አሉ፣ መዋቅር ያላት ቤተክርስቲያናትና አስተምሮቱ ልክ ካልሆነ መገሰጽም ያለባት ቤተክርስቲያንና ትላልቅ አባቶች ናቸው ብዬ አስባለሁ። ስለዚህ ምን እንዳለ ሰምተን እንመለስና ሐሳብ ሼር አደርጋለሁ። የጌታ ሰላም ከእናንተ ጋር ይሁን። የጌታ ቤተክርስቲያን በጌታ ቀን ተገናኝተን ምናምን ቅብጥስቴ የጌታ ሰላም ከእናንተ ጋር ይሁን። አረባከ ወላሂ መልስ ጌታ ቀን የጌታ ናት። የጌታ የኢየሱስ ሰላም እዚህ ጋር ምን አለ ነገሩን የሆነ እንዴት ልበላችሁ፣ መቼም አማርኛ በደንብ ችሉ ከሆነ ይገባችኋል። እስኪ ወላሂ በል የሚለው ቃል ገብቷችኋል? እንደው በጌታ በኢየሱስ አሁን ይሄ ቃል እዚህ ጋር የሚጠቀስ ነው ወይ? ወላሂ በል የሆነ የማፌዝ ነገር ነውና ከእናንተ ጋር ይሁን። እሺ ሰምጂ ይሄ በቃ የማቀራበጥ የቀናዋት የጌታ ቤተክርስቲያን ቃል በቃል ምንድነው ያለው? ቀለዋጭ ነው ያለው። ይሄ ሰላም ቤተክርስቲያን የላትም። ይሄ የኢየሱስ ሰላም ቤተክርስቲያን ውስጥ የለም። ክርስቲያንን የሚሉት ሰዎች ውስጥ የኢየሱስ ሰላም የለም። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ነው የሚለው። የኢየሱስ ሰላም ፍጹምና ፍጹም ብቻ ነው። አምሮን የሚያልፍ ሰላም የሰጠን እግዚአብሔር ነው። መጽሐፍ ቅዱስን የማያነብሰው ከመጽሐፍ ቅዱስ ቃል አንድ ቃል አውጥታችሁ ስትናገሩ እየቃረማችሁ ነው፣ እየቀላወጣችሁ ነው ይባላል። በዚህ ልክ ከመናገር ሰዎችን የእግዚአብሔር ሐሳብ የያዘውን መጽሐፍ ቅዱስ ማንበብ ይሻላል። ምንድነው የሚባለው? ተወዳጆች ገብቷችኋል አባባሌ? አንድ ሰው ሲያስተምር ከእግዚአብሔር ቃል ውጭ ከሆነ ሊነቀፍ ይገባዋል። ቃል ሰላም የሚለው ቃል ራሱ መጽሐፍ ቅዱስ የሚታወቀው በሰላም አይደል እንዴ? ለምን የዚህን ያክል ምቀኝነት እንደመጣባችሁ አላውቅም። አክታላችሁ በነገራችን ላይ ሲናገሩት ፌሳቸው ላይ አክትታ ያላችሁና ይሄን አንድ ኢየሱስ ክርስቶስ አምናለሁ ከሚል ሰው የሚጠበቅ ነገር አይደለም። ለዛውም ደግሞ ስነ ስርዓት ያለው ልጅ ነው። አክሊል የሚባለው ልጅ ስነ ስርዓት ያለው ልጅ ነው። ሲያስረዳ በስነ ስርዓት ነው። ሰዎችን እንዲገባቸው አድርጎ ነው ሐሳብ የሚሰጠውና እንደው ዘመድኩን ኦኬ ልምዱ ነው ብለን ልንል ይችላል። ይሄ ሰውዬ ግን ትናንት መጥቶ ስላችሁ ያራኩት ሳይሆን ገና ብዙ ስራ የሚጠበቅበት ሰው ነው። ምንም የመተቸት ምናምን አቅም ላይ ያለ ብዬ አላስብም እኔ እንደኔ። ጭራሽ ደግሞ የሆነ ሰዓት አብረው ምናምን እነሱ ይመስለኛል ወደዚህ ህይወት እንዲመጣ ያደረጉት። ልጁ ልክ ያልሆነበት ትምህርት ካለ ቤተክርስቲያን ልትገስጸው ይገባል። ግን የዚህን ያክል ከመጽሐፍ ቅዱስ ቃል አውጥቶ ለሚናገረው ቃል ሐሳብ እንሰጣለን የሚሉ ከሆነ ከእግዚአብሔር ሐሳብ ውጭ ናቸው እነሱ ራሱ። አሁንም መናገር የምፈልገው
ይሄ በስመ አብ ወወልድ ወመንፈስ ቅዱስ የሚለው የቤተክርስቲያን ነው ብንለውም ባንለውም ችግር አለው ብዬ አላስብም። እኔ ብንለውም ኃጢያት አይደለም ባንለውም ኃጢያት አይደለም። መጽሐፍ ቅዱስ ግን ቅዱስ ጳውሎስ ሁሉንም መልእክቶቹን ሲጽፍ እንደዚህ እያለ ነው፣ ከእግዚአብሔር ከአብ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል። ይሄ ፕሮቴስታንቶች ነው እነሱ ናቸው ያስገቡት ወይስ ጳውሎስ ነው ከፕሮቴስታንቶች የወሰደው? ይሄንን ግልጽ ልታረጉ ይገባል። ሰላምታ በቃ ፍጹም የሆነ ሰላምታ ነው። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ከሕያው መንፈስ ቅዱስም ይጨምራል። ስለዚህ ይሄ ሰላምታ ከየትም የተቃረመ ሳይሆን ከእግዚአብሔር ቃል የወጣ ነው። መጽሐፍ ቅዱስን አለማንበብ ችግሩ ይሄ ነው። ሰው መጽሐፍ ቅዱስን ባነበበ ጊዜ በጣም ብዙ ለውጦች ህይወቱ ላይ ይመጣሉ። ይሄ ደግሞ የሚታይ ነው። በነገራችን ላይ ይሄ ሰውዬ ብቻ እንደዛ ይበል እንጂ እኔ በራሴ መጽሐፍ ቅዱስ ማንበብ ከጀመርኩ ድሮ ማድረጋቸው መጥፎ ነገሮች ከተውኩ በኋላ አንቺ ጴንጤ ሆንሽ እንዴ፣ አንቺ እንደዚህ ሆንሽ እንዴ፣ የምታረጊው ሁሉ እንደነሱ ነው። እግዚአብሔርን ቃል የሚያውቁ ሰዎች ሁሉ እንደዚህ ብለውኛል። የቅርብ ቤተሰብ ውስጥ ሆነው ግን ወደ ቤተክርስቲያን ቅርብ የሆኑ ሰዎች እንደዚህ ሲሉኝ ይሰማሉ። እግዚአብሔር ሐሳቡ ቃሉ ጌታ ኢየሱስ በልባችሁ በጣም በቃ ሲቆጣጠራችሁ ከእንደዚህ ከሰዎች ሐሳብ ጋር አይስማማም። ሐሳባችሁ ከእግዚአብሔር ሐሳብ ጋር ብቻ ነው የምትቆራኙት። ስለዚህ ይሄ ሰውዬ ከእስልምና መጣው ለማለት ሊሆን ይችላል እንጂ ሃይማኖትን የቀየረው ኢየሱስ ክርስቶስ ገብቶት ነው ብዬ አላስብም እንደኔ። ምክንያቱም ህይወቱ የተገለጠ ሆኖ ስላየ ነው። ስለዚህ ይሄ ሰላምታ ከየትም የመጣ አይደለም፣ ከመጽሐፍ ቅዱስና ከቅዱስ ጳውሎስ የተቀበልነው ነው። መጽሐፍ ቅዱስ ላይ ያለውን ቃል ሁሉ ልንል የተገባን። ስለዚህ በኢየሱስ ክርስቶስ የማያፍር ሰው የኢየሱስ ሰላም ለእናንተ ይሁን እንዴ! እሱ ራሱ እኮ በር ሳይከፍት እኮ በተዘጋ ደጃፍ ገብቶ እኮ ሰላሙን የሰጠ አምላክ ነው። ሰላም ለእናንተ ይሁን። እኛ መምህራችን ኢየሱስ ክርስቶስ ነው። ለሚያምን ሰው ትክክለኛ መምህር ኢየሱስ ክርስቶስ ነው። እኔን ምሰሉ ነው ያለው፣ ሁኑ ሳይሆን ምሰሉ ይብሏል። ያደረገውን ሁሉ መልካም ነገሮች እያደረግን በህይወቱ እንመስለዋለን። ለኃጢአት ከእርሱ ጋር እንደሞትን እንደዛ ነው የሚለው መጽሐፍ። ስለዚህ አለማወቅም ከሆነ ለማወቅ መሞከር እንጂ አለማወቁን ባለማወቅ ድጋሜ ሌላ ጥፋት ማጥፋት የለባችሁም ብዬ አስባለሁ። እኔ አረብ ሀገር ነው የምኖረው። አረብ ሀገር መጥቼ እንኳን ወደዚህ ህይወት አልገባውም። 2 አመቶች ምናምን ፈጅቶብኛል። 8 አመቴ ነው አረብ ሀገር ውስጥ እና በጣም ህይወቴ ላይ በጣም ለውጥ አለ። ብዙ ማላቃቸው ነገሮች እንዳቆኛለሁ። መጽሐፍ ቅዱስ አነባለሁ። በተቻለ መጠን ድክመት ሊኖርብኝ ይችላል፣ ግን በተቻለ መጠን ህይወት አለ ውስጥ ማለት የዘላለምን ህይወት አክሴፕት አድርጌያለሁ፣ ተረድቼዋለሁ። እንዴት መሄድ እንዳለብኝ በስነ ስርዓት አውቃለሁ። ምን አለመስራት እንዳለብኝ በስነ ስርዓት አውቃለሁ። ይሄ ሁሉ የእግዚአብሔር ሐሳብ ስለሆነ ነው እንጂ እኔ ከኢትዮጵያ ሳልወጣ እዛው ብሆን ምን አይነት እጣ ፈንታ እንደሚኖረኝ ራሴ አውቃለሁ። ጅማሬን ስለሆነ የምጨርሰው ግን እግዚአብሔር ሊሰራኝ ስለፈለገ በእንደዚህ አይነት መንገድ እንዳውቀው አድርጎኛል። ህይወቱን እንድኖረው አድርጎኛል። ስለዚህ እግዚአብሔር በብዙ ረድቶኛል። አረብ ሀገር ያላችሁ ሴቶች ምናምን ሩሳችሁን ቀቅሉ ምናምን ሲባል ስለሰማሁኝ ማለት ነው። እና ይገርማል ብቻ በእውነት እናምነዋለንም በሚሉ ሰዎች አናምነውም በሚሉ ሰዎች ኢየሱስ ላይ ያላቸው ጥላቻ በእውነት እኔ እንጃ ምን እንደምል አላውቅም። መንፈስ ቅዱስ ካረዳ በስተቀር ይሄንን ነገር ሰው ሊያስተካክለው አይችልም። ሰው ከኢየሱስ ጋር ካልተግባባ ምን አይነት ህይወት ነው የሚኖረው? ምን አይነት ዘለቄታ ነው ያለው በምድርም በሰማይ? ይሄ በጣም ልናስብበት ይገባል። ሁለተኛው ጉዳይ የእፎይ ነው። ሁላችንም የምናየው ነው ሶሻል ሚዲያ ላይ እና ቃል በቃል የተናገሩት ምንድነው? በተገኘበት ይገደል ነው ያሉት። ይሄ የሚያስኬድ አይደለም። የፈሪ ብትር ሆዲ ቀብትር ይባላል ተረቱና ቢያገኙት አይምሩትም ይገሉታል። ግን ትክክለኛ የሰላም ሃይማኖት ነው ወይ? ሃይማኖት ራሱ ጥያቄ ውስጥ እንዲገባ ነው የሚያደርገው። ብቃት ያለው ሰው በሚያመልከው አምላክ የማያፍር ከሆነ በተቀበለው መጽሐፍ የማያፍር ከሆነ ፌስ ቱ ፌስ ተገናኝቶ ሐሳብ መለዋወጥ ነው እንጂ ለሃይማኖት ቅናት ሰው አይገደልም። የቤት ቅናት በላኝ ቢልኮ መጽሐፍ ሌላ ጉዳይ ነው እንጂ አንድ ክርስቲያን ተነስቶ ኢየሱስን ሰደቡት ብሎ ቢገል ሲኦል ነው ራሱን የሚያገኘው። በየትኛው መስፈርት ላንተ ብዬ ነው የገደልኩት ቢለው ኢየሱስ አይቀበልም። እንደዚህ አይነት ነገር ሊሞት ነው የመጣው ኢየሱስ ሲገል እኮ አላየ ነው። ኢየሱስ ሲሳደብ አላየ ነው።
ኢየሱስ በቃ ሰላምና ሰላም ብቻ ነው እዚህ ምድር ላይ ሰርቶ ያለፈው። ስለዚህ አንድን ሰው በሃይማኖት ምክንያት ገሎ ጽድቅ ከተገኘ ይሄ ካጋንንት ነው። ምንም ግልጽና ግልጽ ነው። እና ስለሱ እንደዚህ በደንብ ገብቼ ማውራትን ባልፈልግ ግን አስያ የምትባል ሴትዮ አንድ ሐሳብ ሰጥታለችና እሱ ላይ ትንሽ ማለት ፈልጋለሁ። ከዛ ጨርሳለሁ ሐሳቤ። ስትሪቡክ ቶፕ ላይ ናቸው። ዛሬ ኢሳ አለይሂ ሰላምን እንከተላለን እያሉ ቢል ሰዎች ሶስተኛ ላይ የተቀመጡት ጎግል እንደሰማችኋት ነው። ሙሐመድ አንደኛ ደረጃ ነው ያለው፣ ኢሳን እንከተላለን የሚሉ ሰዎች ደግሞ ሶስተኛ ላይ ናቸው አለች። እንግዲህ ሁለተኛው ያው በአዳም ልኮት ሊሆን ይችላል ደረጃ የተሰጣቸው። አንድ እኔ መናገር የምፈልገው በዚህ ኢሳ በሚባል ሰውዬ መጽሐፍ ቅዱስ አያውቀውም። እናንተ ራሱ ንጽጽር የምትሰሩ ክርስቲያኖች ኢየሱስ ቁርአን ላይ ብላችሁ ሐሳብ አንስታችሁ ወሬ እንዳትጀምሩ። እኛ የምንቀበለው ወይም ደግሞ አምላካችን ብለን የምናምነው የአብ ቃል የሆነውን ኢየሱስ ክርስቶስን ነው። ጥንት የነበረ አልፋ ዘመንን አሳልፎ የሚኖር ኦሜጋ የሆነ አምላክ ነው እኛ የምናመልከው ወይም ደግሞ የምንከተለው እንጂ የቁርአኑ ኢሳና የመጽሐፍ ቅዱስ ኢሳ እኮ አይገናኙም። ስላልሞተው ኢሳ እንዴት ተዋራላችሁ? ስላልተነሳው ኢሳ እንዴት ተዋራላችሁ? ሜቢ ኢሳ የሚለው የአረበኛ ትርጉሙ ሊሆን ይችላል። አረቦች እንኳን ኢሳ እያሉ ሲያወሩ ብትሰሙ የመጽሐፍ ቅዱስ ኢሳ እንጂ ቁርአናቸውን ወስደው አይደለም ሊያስተምሩ የሚችሉት። በብዛት ነው ጂሰስ የሚለውን ይጠቀማሉ አረቦች እና አይገናኙም። እሱ ያለችው ኢሳ ነው። ኢሳ የሚባለውን ሰው የሚከተሉ ሶስተኛ ደረጃ ላይ ናቸው ያሉት። ኢየሱስ የሚከተለውን ደግሞ ሰርች አድርጋ እንድታይ መናገር ነው። ግን አሁንም ቢሆንኛ ቁጥራችን ስለበዛ ስላነሰ ሳይሆን እውነት አለን እኛ ጋር። ያው ይቻልም ከእውነት ጋር ምንም አይነት ህብረት የላትም። ለእውነት ብታደላ ደግሞ ወይ የእውነት መንገድ ቢኖራት ኢየሱስን ባልሰቀለች ነበር። ኢየሱስ ደግሞ ለሚያምኑትም ለማያምኑትም የሞተ ነው። ለሁሉም ሞቷል። ግን ከሞተ በኋላ ለሚያምኑት ብቻ ነው ህይወት ሆኖ የሚቀጥለው። ስለዚህ የመጽሐፍ ቅዱስን ኢየሱስ ክርስቶስን የመጽሐፍ ቅዱስን ኢሳን ነው እንጂ የምናውቀው የቁርአኑን ኢሳን እናውቀው ምንም አይገናኝ። እኛ ለመዳናችን ህይወት ተከፍሎብናል። ህይወትም የከፈለልን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው እንጂ ኢሳ አይደለም። አልሞተም ብለው ስለሚያስቡ ማለት ነው። ስለዚህ ኢየሱስ የመጣው ለምንድን ነው ስንል በቃ አንደኛ የአዳምን ፍጥረት ለማዳን ከዘላለም ኃጢአት ወደ ዘላለም ህይወትን ለማውጣት የመጣ አምላክ ነው። ሁለተኛ ለሰላም ነው የመጣው። ሶስተኛ ሊያስተምረን ነው የመጣው። ኢየሱስ የመጣበትን ብዙ መዘርዘር ይቻላል። ግን ዓላማ አድርጎ የመጣው ቁጥር ለማብዛት ወይም ደግሞ ይሄ የዓለም ሰንጠረዥ ውስጥ ገብቶ ደረጃ ለመያዝ አይደለም ኢየሱስ የመጣው። ሲጀመር ምድርና መላዋ ሰማያት በሙሉ የሱ ናቸው። ከሱ ውጭ ያልተፈጠረ የለም። ፍጥረት ሁሉ በክርስቶስ ነው የተፈጠረው መጽሐፍ እንደሚለን ቆላስይስ ላይ ብታነቡት ማለት ነው። ስለዚህ የቁርአኑ መጽሐፍ ቅዱስና የቁርአኑ ኢሳና የመጽሐፍ ቅዱሱ ኢየሱስ በጣም ዲፈረንስ አላቸው። እኔ በጣም የሚገርመኝ ማለት የተገለጠን ህይወት እንዴት ሰው አምኖ አይቀበልም? እኔ በጣም አዝናለሁ። በአባቴ ወገን ያሉት እንዳሉ ሙስሊሞች ናቸውና ሴት አያቶቼ እናቴም እናት የአባቴም አባት ወንዶቹን ሲያገቧቸው ክርስቲያን አድርገው ነው ያገቧቸው። ያው ይሄንን የመጽሐፍ ቅዱስን ህይወትንም ባያውቁትም ግልጽ ነው። አሁንም ቢሆን በክፍለ ሀገሩ ያለው የክርስትና ሃይማኖት ይሄ ብሉይ ኪዳን እግዚአብሔር የሚባል አምላክ እንዳለ ያምናሉ። ግን እንዴት እንደዳኑ በምን መንገድ ይሄ በጣም ያልተበራራ ነገር ነው። የእግዚአብሔር ሐሳብና ቃል የገባችሁ ለምስክርነት የተጠራችሁ ሰዎች ይሄ ስራ የእናንተ ነው የሚሆነው። መመስከር አለባችሁ እንዴት እንደዳኑ፣ ክርስትናቸው እንዲጠብቅ፣ ክርስትናቸው ህይወት እንደሆነ እንዲረዱት ማድረግ አለባችሁና ሁለት ሴት አያቶቼ ሁለቱን ወንዶች ሲያገቡ ክርስቲያን አድርገዋቸው ነውና አንዱ የእናቴ ሙሐመድ ከበደ ይባላል፣ የአባቴ ደግሞ ይመራል ይባላልና ክርስቲያን አድርገው ነው ያገቧቸው። ሁለቱም የቄስ ልጆች ናቸው ሴት አያቶቼና የአባቴ አባት ያው ከተለያዩ በኋላ ፍች መጣና ሰልሞን የሞተው የእናቴ የሴት አያቴ ደግሞ የእናቴ እናት ደግሞ አለ በህይወት እደነቅባቸዋለሁ። በጣም ጀግና ሴቶች ናቸው። ከዛ ባለፈ ግን የዚህ ዘመንን ትውልድ ስታያቸው ወደ ክፍለ ሀገር ሄዳችሁ ስታዩ ስለ ሃይማኖት ጉዳይ መሬት ከሰጣት ሃይማኖቷን ትቀይራለች።
ወንዱ ችግር የለበትም ለመቀየር፣ ሙስሊም ለመሆን ችግር የለበትም። ሴቶች ግን ሃይማኖታቸውን ከክርስትና ወደ እስልምና ለመሄድ ስጦታ ይፈልጋሉ። ለጣት ቀለበት፣ ወርቅ ይፈልጋሉ። መሬት ይሰጣቸዋል። በቃ ሃይማኖት ለመቀየር በጣም ኢዚ ነው። በእኛ እኔ በተወለድኩበት ወሎ በሚባለው ሀገርና ሃይማኖት ለመቀየር በጣም ትንሽ ነገር ነው የሚፈልጉት። ጠንቋይ ቤት ይሄዳሉ፣ ከታመሙ ሃይማኖታቸውን ይቀይራሉ፣ ሙስሊም ይሆናሉ። ክርስቲያኖች ማለት ነው። በመውለድ ምክንያት ሙስሊም ይሆናሉ። በየትኛው መንገድ ይሄዱ፣ ጠንቋይ ቤት ይሄዱ፣ ሃይማኖታቸውን ቀይሩ ነው የሚባሉት። ግልጽና ግልጽ ነው። እና እንደዚህ አይነት የቆሸሸ ህይወት ውስጥ ላሉ ሰዎች ኢየሱስ ያስፈልጋቸዋል። ኢየሱስን ደግሞ በህይወታችሁ ኖራችሁ ነው ለነሱ ማሳየትና መስበክ ያለባችሁ ወይም መመስከር ያለባችሁና ሰው ኢየሱስ ከሌለው የምድሩም ሰላም አይኖረው፣ የሰማዩ ደግሞ ጭራሽ አይታሰብም። ስለዚህ የእግዚአብሔር መልካም ፈቃድ ምንድነው? ዓለምን በክርስቶስ መጠቅለል ነው። አንድም ነፍስ እንዲጠፋ አይፈልግም። እግዚአብሔር በቃ በብርቱ የሚፈልገው ነገር ወይም ደግሞ የእግዚአብሔር ፍላጎት ፍጥረት ሁሉ በልጁ አምኖ የዘላለም ህይወት እንዲገባ፣ የዘላለምን ህይወት እንዲወርስ ነው ሐሳቡና እቅዱና። ስለዚህ የክርስቲያኖች ስራ በጣም ብዙ ስራ አለብን። በእውነት በጣም ብዙ ስራ አለብንና እንደነገርኳችሁ የክፍለ ሀገር ልጅ እንደመሆኔ መጠን በዙሪያ ያሉ ሰዎች እኔ የገባኝ እውነት እንዲገባቸው በቻልኩ መጠን አደርጋለሁ። ይታወቃል። አሁን በተለይ ውጭ ሀገር ቆይታችሁ የእግዚአብሔር ቃል ገብቷችሁ ክርስትናን ጠበቅ አድርጋችሁ ስትይዙ አክራሪ ብሎ ነው ስም የሚሰጧችሁና በቻልኩ መጠን ብዙ ስራ እንዳለብኝ ይገባኛል። እኔም ይሄ አባቴ ወገን ያልኳችሁ ሙስሊሞች ስለሆኑ የክፍለ ሀገርም ሰው ደግሞ አክሴፕት ለማድረግ በጣም ቅርብ ናቸው ማለት ይረዳሉ። በደንብ የሚያብራራላቸው በደንብ የሚነግራቸው ሰው ካገኙ ብዙም የመከራከር እንትን የላቸው። ደግሞ መንፈስ ቅዱስ ይረዳናል። ስለዚህ ምስክርነታችሁ ይቀጥል ነው የምለው። እግዚአብሔር በነገር ሁሉ ይጠብቃችሁ፣ ጸጋ ይብዛላችሁ። ያው መጽሐፍ እንደሚል እኛ ጥላችን ወይም ደግሞ ትግላችን ከስጋና ከደም አይደለም ከመንፈስ ነው እንደሚል መንፈስ ነው ይሄን ሁሉ ስራ የሚሰራውና እኛ ጋር ደግሞ ያለው ሕያው መንፈስ ቅዱስ ስራውን ስለሚሰራ በርቱ ነው የምለው። ሐሳብ ከዚህ በኋላ ሼር ለማድረግ እሞክራለሁ። እግዚአብሔር በነገር ሁሉ ይጠብቃል። ጸጋ ይብዛላችሁ። አመሰግናለሁ።